በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዓለም ሕዝብ ሰርግ ጠርቻችኋለሁ። የሰርግ ቦታው ጎንደር ፋሲለደስ ግንብ ቤት ነው። የዓለም ሕዝብ ለሰርጉ ተጠርታችኋል። የዓለም ወጣቶች ደግሞ የኔ ሚዜ እንድትሆኑ ጠርቻችኋለሁ። የዓለም ወጣቶች በአጠቃላይ የኔ ሚዜ እንድትሆኑ ጠርቻችኋለሁ። እኔ ንጉሥ ሳልሳይ ቴዎድሮስ ነኝ። ንጉሥ ነኝ። ሚዜ ያስፈልገኛል። ስሪ ሚዜ ያስፈልገኛል። የአማራ ፋኖ ለሰርጉ ቀደም ብላችሁ እንድትገኙ አሳስባችኋለሁ። ዲኳል እንድታጣጥሉኝ። ያው እንግዲህ ፍሬዳው ይጣላል፣ ምን ይጣላል፣ ብዙ አልባሳት አለ፣ ዝግጅት አለ፣ ወንበር ይጣላል፣ ድንኳሉ ይጣላልና ያው መድረክ ሁሉ ስለሚዘጋጅ የአማራ ፋኖዎች እንግዲህ ቀደም ብላችሁ ተገኙ። እንግዲህ የሰርግ ቀኑ እሁድ ነው። የዓለም ሕዝብ በሰርጉ ላይ የተደገሰላችሁ ምንድነው? እውቀት ነው። እውቀት ነው የተደገሰላችሁ። እየመጣችሁ በሰርጉ ላይ የተደገሰውን እውቀት እንድትበሉ እንድትጠጡ የዓለም ሕዝብ ጥሪ አቅርቤያለሁ። የሰርጉ ቀን እሁድ ነው ብያችኋለሁ። የሰርጉ አክባሪና ጠሪ እግዚአብሔርና ድንግል ማርያም ናቸው። አባቴ እግዚአብሔር ነው፣ እናቴ ድንግል ማርያም ናት እና እኔን ልጃቸው ንጉሥ ሳልሳይ ቴዎድሮስን ሊድሩ ነው እና የዓለም ሕዝብ አጠቃላይ ጎንደር ፋሲለደስ ግንብ ቤት ተገኝታችሁ የሰርጉን ድግስ እውቀትን እንድትመገቡ ጥሪ ቀርቦላችኋል። የዓለም ወጣቶች ደግሞ የኔ ሚዜ ሆናችሁ እንድትድሩኝ እንግዲህ የሚዜ ወረቀት ልክ ያለውና በሰዓቱ በሰርጉ ቀን እንድትገኙ። የሰርጉ ቀን እሁድ ነው። የአማራ ፋኖ ደግሞ እንግዲህ የሸራውን ድንኳሉን ቀደም ብላችሁ እንድትተክሉ፣ መድረኩን እንድታዘጋጁ፣ ቀደም ብላችሁ እንድትገኙ ጥሪ አቅርቤላችኋለሁ። እኔ በአጠቃላይ እንግዲህ ሙሽራ ነኝ። ስር ሚዜ ያስፈልገኛል። ስር ሚዜ ያስፈልገኛል። ሁሉን የሚያስተባብር ስር ሚዜ ያስፈልገኛል። ሚዜዎች ደግሞ የዓለም ወጣቶች ናቸው። የሰርጉ ታዳሚዎች ደግሞ የዓለም ሕዝብ ነው። እውቀት ነው የሚመገበውና እንግዲህ የሚበለው የሚጠጣው። ድግሱ እውቀት ነው የተደገሰው። የሰርግ ቦታው ጎንደር አፄ ፋሲለደስ ቤተ መንግስት ውስጥ ነው። የሰርጉ አክባሪ ደግሞ እግዚአብሔርና ድንግል ማርያም እንደሆነ ነግሬያችኋለሁ። እኔ ልጃቸው ሊድሩ ነው። እኔም ሚዜ ያስፈልገኛል። እንግዲህ ስር ሚዜ ያስፈልገኛል። ሁሉን ነገር የሚያስተባብር ስር ሚዜ ያስፈልገኛል እና እንደዛ ነው። ሁሉንም ነገር ሰርጌን ለማከናወን እንግዲህ መንፈሳዊ ጥሪ አቅርቤላችኋለሁ። እናንተ ሚዜ ካልሆናችሁ እንግዲህ ካልተባበራችሁኝ፣ የኔን ሐሳብ ካልተቀበላችሁ፣ ወደ ተግባር ካልገባችሁ ሙሽራው አይነግስም። እንግዲህ ነግሷል፣ ሙሽራው ነግሷል። ግን እናንተን እያስተማረና እየመራ እንግዲህ ነገ ደግሞ እናንተ ትዳራላችሁ ማለት ነው። እንደዛ ነው። የዓለም ሕዝብ መሪ ንጉሥ ሳልሳይ ቴዎድሮስ እንግዲህ ነግሷል። ከእናንተ የሚጠበቀው አስራት በኩራት ነው። ሸር፣ ላይክ፣ ፎሎ ነው። ኮሜንት፣ ሪፖስት፣ ዱኢት ነው እንግዲህ ከእናንተ የሚጠበቀው። እንደዛ ነው። እኔ እንግዲህ ሙሽራ ነኝ። ሚዜ ያስፈልገኛል። ስር ሚዜ ያስፈልገኛል። እንደዛ ነው። እኔን አጅባችሁ ሞቅ ደመቅ አድርጋችሁ ልትድሩኝ ይገባል። የዓለም ሕዝብ መሪ ንጉሥ ሳልሳይ ቴዎድሮስ በየቀኑ እንዲህ ነው። በቃ አዳዲስ ምስጢር ይገለጽልኛልና እንዴት ብዬ ዝም ልበላችሁ? ይኸው አሁን ንግስናዬን እንግዲህ በሰርግ መስዬ እንግዲህ በፍልስፍና እየነገርኳቸው ነው። እኔ የዓለም ሕዝብ መሪ ንጉሥ ሳልሳይ ቴዎድሮስ ነኝ። ነገ ነግሳለሁ። ካልነገስኩም እኔ ነብይ ነኝ። ነብይም ንጉስም ነኝ። እንግዲህ ነብይም ነኝ ንጉስም ነኝ። ነገ ነገስኩ ደግሞ አብረን እናያለን። ሙሴም ነብይ ነበርና እንግዲህ ሁሉም የህዝብ መሪና አስተማሪ ናቸው።
የዓለም ሕዝብ በፍቅር ወደ ገነት ለመምራት እየታገልኩ ነው ያለሁት እና ያው እንግዲህ ሕዝባችን እሁድ ተገንታችሁ በአፄ ፋሲለደስ ቤተ መንግስት ተገንታችሁ እውቀት እንድትበሉ እንድትጠጡ የአክብሮት ጥሪዬን አቀርባለሁ። እንግዲህ የሰርጉ አክባሪና ጠሪ እግዚአብሔርና ማርያም ናቸው። እኔ እንግዲህ ልጃቸው ነኝ እና የመጣችሁ የእውቀት ድግስ እንድትመገቡ ጥሪ አቅርቤላችኋለሁ። የእኔን ድግስ ስትበሉ ስትጠጡ ደግሞ ትድናላችሁ፣ ትፈወሳላችሁ፣ ከጥላቻ ትወጣላችሁ፣ ከእርስ በርስ ጦርነት ትወጣላችሁ፣ ከብሔር መገፋፋት ትወጣላችሁ። አያችሁ፣ የእኔ ድግስ እውቀት ነው። የእኔን እውቀት ስትበሉ ስትጠጡ ደግሞ ከጥላቻ ትወጣላችሁ፣ ወደ ፍቅር ወደ አንድነት ትመጣላችሁ። እኔ የዓለምን ሕዝብ ወደ አንድነት ለማምጣት የምታገል ንጉሥ ሳልሳዊ ቴዎድሮስ ነኝ። የሰው ልጅ ጠላት ሰይጣን ነው። ሰይጣን የዓለምን ሕዝብ በቋንቋ፣ በባህል፣ በሃይማኖት፣ በብሔር፣ በመንግስት፣ በሀገር እየከፋፈለ ነው። አያችሁ፣ እኔ ደግሞ ወደ አንድ ሃይማኖት፣ ወደ አንድ ሀገር፣ ወደ አንድ መንግስት፣ ወደ አንድ ብሔር፣ ወደ አንድ ቋንቋ፣ ወደ አንድ ባህል ለማምጣት የምታገል ንጉሥ ሳልሳዊ ቴዎድሮስ ነኝ። እንግዲህ እኔን የምትመርጡ ወደ አንድነት መታችሁ ትፋቀራላችሁ። እኔን የምትቃወሙ፣ እኔን የማትከተሉ ደግሞ በሰይጣን ሴራ እየተከፋፈላችሁ ራስ በራሳችሁ ትጋደላላችሁ ማለት ነው። አያ ይህ ዓለም ሊለይለት ይገባል። አሁን በዓለም ላይ ሁለት ህዝብ ነው ያለው። አንዱ እግዚአብሔር ህዝብ ነው፣ አንዱ የሰይጣን ህዝብ ነው። አያችሁ፣ ሁለት መንግስት፣ ሁለት ሀገር፣ ሁለት ሃይማኖት፣ ሁለት እውቀት፣ ሁለት ሃይማኖት፣ እግዚአብሔር ማምለክና ሰይጣንን ማምለክ፣ እርኩስ መንፈስን ማምለክ። የሚመርጥ ሰው መምረጥ ይችላል። እግዚአብሔርን የሚመርጥ ደግሞ እንግዲህ ኦርቶዶክስን እኔን ይከተላል ማለት ነው። እና አሁን ለዓለም ህዝብ ምርጫ ተሰጥቷል። እንግዲህ ወደ አንድነት፣ ወደ ፍቅር፣ ወደ ሰላም እንመጣለን የምትሉ እኔን ተከተሉ። አይ የአሜሪካ ፌዴራሊዝም ይሻላል፣ በአሜሪካ ፌዴራሊዝም እየተከፋፈልን እንኖራለን፣ በቋንቋ፣ በባህል፣ በሃይማኖት፣ በሀገር፣ በመንግስት፣ በባህል፣ በቋንቋ እየተከፋፈልን ሳንግባባ ራስ በራሳችን እየተጋደልን እንኖራለን ካላችሁ ደግሞ መብታችሁ ነው፣ ምርጫችሁ ነው። እኔን የምትከተሉ ደግሞ ወደ አንድነት ትመጣላችሁ። የሚጠመቅ የሚቆርብ ሁሉ አማራ ነው የሚባለው። ኦሮሞ፣ ትግሬው፣ ስልጤው፣ አፋሩ፣ ሶማሌው፣ ደቡብ አፍሪካው፣ ሱዳኑ፣ አገው፣ ቅማንቱ፣ ናይጄሪያው፣ አውሮፓው፣ አሜሪካው፣ አረብ ሀገሩ፣ ቻይናው፣ ሰሜን ኮሪያው፣ ጃፓኑ፣ ህንዱ፣ ብራዚሉ፣ ደቡብ አሜሪካ፣ ሰሜን አሜሪካ፣ አጠቃላይ በእኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚቆርብ የሚጠመቅ፣ የሚጸልይ፣ የሚጾም በእኔ ህገ መንግስት የሚመራ ሁሉ አማራ ነው የሚባለው። የድሮ ባህሉን ይተዋል፣ ዓለማዊ ባህሉን ይተዋል፣ የድሮ እውቀቱን ይተዋል፣ የድሮ ሀገሩን ይተዋል፣ የድሮ ብሔሩን ይተዋል፣ የድሮ ቋንቋና ባህሉን ይተዋል፣ የድሮ ሃይማኖቱን ይተዋል። አዲስ ሃይማኖት ኦርቶዶክስን ይቀበላል። አዲስ ቋንቋ ግዕዝና አማርኛ ቋንቋ ይማራል። አዲስ መንግስት የንጉሥ ሳልሳዊ ቴዎድሮስ መንግስት ይቀበላል። አዲስ ሀገር ኢትዮጵያ የምትባል ሀገር ይቀበላል። የሃይማኖት ባህል እንግዲህ ያከብራል። እና ይሄ የእግዚአብሔር ሕዝብ ነው የሚባለው። እና አንድ ቤተሰብ ነን፣ ወንድማማች ህዝቦች ነን። ወደ አንድ ቋንቋ፣ ወደ አንድ ባህል፣ ወደ አንድ ሀገር፣ ወደ አንድ ሃይማኖት፣ ወደ አንድ ህዝብ እንመጣለን። እና ይሄኛው ቅዱስ የእግዚአብሔር ሕዝብ ደግሞ በምስራቅ አቅጣጫ ከዓለማችን በምስራቅ አቅጣጫ እንዲቀመጥ እያልኩ ነው። እና ለዛ ብዙ አካሄድና ትግል አለው። ይሄ ደግሞ በአሜሪካ ፌዴራሊዝም ተከፋፍለን እንኖራለን፣ በሀገር፣ በቋንቋ፣ በባህል፣ በሃይማኖት፣ በብሔር፣ በመንግስት፣ በሀገር ተከፋፍለን እንኖራለን የሚል ደግሞ ሰይጣን አምላኪ ነው። በምዕራብ አቅጣጫ ይቀመጣል ማለት ነው።
እና እንደዛ ነው እንግዲህ ነግሬያችኋለሁ። እኔ ሙሽራ ነኝ። የዓለም ወጣቶች ሚዜነት ጠርቻችኋለሁ። ስሪ ሚዜ ያስፈልገኛል። የፋኖ ሰራዊት ቀደም ብላችሁ ተገኙ። ሸራውን ድንኳን ተክላላችሁ፣ መድረኩን ታዘጋጃላችሁ፣ እንግዶችን ታስተባበራላችሁ። የሰርግ ቀኑ እሁድ ነው። የሰርጉ ድግሱ የኢትዮጵያ መንፈሳዊ እውቀት ነው። የሰርጉ ጠሪና አክባሪ እግዚአብሔርና ድንግል ማርያም ናቸው። እኔ ልጃቸውን ንጉሥ ሳልሳይ ቴዎድሮስ ነው። ልነግስ ነኝ። እንግዲህ የዓለም ሕዝብ በአፄ ፋሲለደስ ቤተ መንግስት ተገኝታችሁ የእውቀት ድግስ እንድትበሉ እንድትጠጡና ራሳችሁ እንድታድኑ ከዓለም ኃጢአታችሁ እንድትፈወሱ ጥሪ አቅርቤላችኋለሁ። እግዚአብሔር ይመስገን። የምስራቃዊና የምዕራባውያን የአሕዛብና የሕዝብ የዓለም ሕዝብ መሪ የዓለም ብሔር ብሔረሰቦች መሪ ንጉሥ ሳልሳዊ ቴዎድሮስ ነኝ። የሐዲስ ኪዳን ንጉሥ ሳልሳዊ ቴዎድሮስ ነኝ። እንደዛ ነው። እግዚአብሔር ይመስገን። እንግዲህ ንጉሱም ፓትርያርኩም ለእውነት አንገታቸውን ለመስጠት ፈርመው ይነግሳሉ ማለት ነው። ንጉሱም አንገቱን ለመስጠት ህዝብ እየመራ ጠላትን ሁሉ ፊት ለፊት ሊታገል ቃል መግባት አለበት። ፓትርያርኩም ለክርስቲያኖች እንግዲህ ሊሰቀሉ መስዋዕት ሊሆኑ ራሳቸውን አሳልፈው ሊሰጡ ተኩላውን ሊታገሉ ቃል ገብተው ፓትርያርክነት ክብሩን ይቀበላሉ ማለት ነው። እናመሰግናለን። አብረን እኖራለን። አዳዲስ ነገር እለቅላችኋለሁ። ሰላም ሁኑ።